የደካማነት ስሜት ይሰማሃል? ተነሳሽነት ስሜት የለህም? ጡንቻዎቹ አያድጉም? ፊትህ ይህንን ይመስላል? ቦርጭ እየወጣብህ ነው? እንዲሁም በራስ መተማመን ዝቅተኛ ነው? እነዚህ ሁሉ ስሜቶች የመጡብህ የቴስቴስትሮን መጠንን እየቀነሰ ስለሆነ ነው። በዚህ ቪዲዮ 4 የቴስቴስትሮን መጠንን እየጎዱ ያሉትን ነገሮች አንድ ባንድ እነግርሃለሁ። እንዴት ልታስተካክላቸው እንደምትችል ጭምር ያለምንም ሕክምና ያለምንም መድኃኒት በተፈጥሯዊ መንገድ ብቻ እንዴት እንደምታስተካክል እነግርሃለሁ። አንደኛ፣ በቂ እንቅልፍ ማጣት። ወደ መኝታ ከሄድክ በኋላ ለረጅም ሰዓታት ስክሮል እያደረግ በአልጋክ ላይ ትቆያለህ። ያ እንቅልፍ አይባልም። ይህንን ተግባር በተደጋጋሚ ስታደርግ ቢያንስ በቀን ውስጥ ከ6 ሰዓት በታች ስትተኛ 15% የሚሆን የቴስቴስትሮን መጠንን ትቀንሳለህ። ይሄ ማለት የበለጠ ቦርጭ በሰውነትህ ላይ እንዲወጣ ታደርጋለህ። ያነሰ የጡንቻ መጠን ይኖራል። የፊት ቅርጽ እየተበላሸ ይሄዳል። ይህንንም ችግር ለመቅረፍ ቢያንስ በቀን ውስጥ ከ7 እስከ 9 ሰዓት ትክክለኛ እንቅልፍ ተኛ። መኝታ ክፍልህንም ብርሃን ካላቸው ነገሮች ቀንስ። ከመተኛትህ በፊት ለ45 ወይም እስከ 50 ደቂቃ በፊት ሞባይልን አትነካካው። ሁለተኛ፣ በሰውነትህ ላይ ጮማ መብዛት። ከ20% በላይ ሰውነትህ ጮማ ነው። እንደዚህ ከሆነ ሰውነትህ በፍጥነት አርሞቴስ የሚባለውን ኢንዛይም እያመረተ ነው። ይሄ ኢንዛይም በሰውነት ውስጥ ከበዛ ደግሞ የቴስቴስትሮን መጠንን ከሰውነት ውስጥ ወደ ኢትሮጂን ኢንዛይም እየቀየረ ነው። ይሄ ደግሞ በሰውነት ላይ አላስፈላጊ ውፍረት ያመጣል። ይህንንም ችግር ለመቅረፍ የሰውነትን ጮማ ወይም ፋት ከ10% በታች አድርገው። ይህንን ለማድረግ ቢያንስ በቀን 30 ደቂቃ ያክል እንቅስቃሴ አድርግ። እንዲሁም ጤናማ ምግቦችን ተመገብ። ሶስተኛ፣ አላስፈላጊ ጭንቀት። ከፍተኛ ጭንቀት የቴስቴስትሮን መጠንን ይቀንሳል። በተጨማሪም የፊትህንና የሰውነት ቅርጽህን ያበላሻል። ይህንንም ለመቅረፍ የጠዋት ፀሐይን ቢያንስ ለ15 ደቂቃ ሙቅ። እንዲሁም አእምሮን የሚያዝናና ነገሮችን በማድረግ አእምሮን ከጭንቀት አላቀው። አራተኛ፣ ሰውነትን አሰራው። አብዛኛው ሰው ቴስቴስትሮን ወንድ ስለሆነ ብቻ የሚያገኘው ነገር አድርጎ ያስባል። ነገር ግን የተሳሳተ ሐሳብ ነው። ቴስቴስትሮን ለመጨመር ይህንን አድርግ። ቢያንስ በሳምንት 4 ቀን ጂም ስራ። እንደ ስኳት፣ ዴድ ሊፍት ያሉ ስፖርቶች ቴስቴስትሮን መጠን ለመጨመር ከፍተኛ አስተዋጽኦ አላቸው። በተጨማሪም ከባባድ ዳምፔሎችን በመጠቀም ስፖርት ስራ። ለተጨማሪ የወንድነት ምክሮች ደግሞ ይህንን ዩቲዩብ ቻናል ሰብስክራይብ ማድረግ አትርሳ።